ሰላም ተመልካቾቻችን እንደምን አላችሁ? በዛሬው ዕለት የያዝናቸው መረጃዎች እንግዲህ አሃዱን በላችሁ። ከነዛ መካከል አርሰናል የተከላካይ ጉዳቱ እየቀነሰለት ይገኛል። በቅርብ ቀን ማጋሌሽ እና ሳሊባ በጨዋታ ላይ በጣምራ መሳተፋቸውን ተመልክተን ነበር። አሁን ደግሞ ሌላኞቹ ተጫዋቾች ከጉዳት ተመልሶላቸዋል። እነዛ ተጫዋቾች ማናቸው የሚለውን አብረን እንከታተላለን። እዚሁ አርሰናል ቤት ስንቆይ ደግሞ የቀድሞ ኢንተር ሚላንን ተጫዋች ለማስፈረም ከቶተናም ጋር እየተፋጠጡ ይገኛሉ። ተጫዋች ማን ነው የሚለውንም አብረን የምንመለከት ይሆናል። በለንደን ቤት ስንቆይ ቼልሲዎች እንግዲህ በዛሬው ዕለት ጨዋታቸውን ያደርጋሉ። ታዲያ የጨዋታ ከበርነማውዝ ጋር የሚያደርጉት ጨዋታ ይሆናል። ታዲያ በዚህ ጨዋታ ላይ ምናልባትም የአሰልጣኝ ኤንዞ ማሬስካ የመጨረሻ ጨዋታ ይሆናል ተብሎ እየተጠበቀ ይሆናል። ታዲያ እኚህን አሰልጣኝ ማን ነው የሚተካቸው የሚለውንም በቅርቡ አብረን የምንመለከት ይሆናል ማለት ነው። ሌላው ደግሞ ዴይሊ ሜል ይዞት የወጣው መረጃ አለ። ራሽፎርድን ከባርሴሎና ጋር የሚያለያይ ነገር ተፈጥሯል ሲልም ገልጿል። ይህ ነገር ምንድን ነው የሚለውን እንመለከታለን። ታዲያ ባርሴሎናዎች ራሽፎርድን መልቀቅ ከፈለጉ ወደ ቤቱ ሲመልሱም ታዲያ በሱ ምትክ ማንን ያመጣሉ ሲልም እንደተመለከትነው ከሆነ ቭላሆቪች በስፋት ስሙ እየተነሳ ይገኛል እና ስለሱም የምንነጋገር ይሆናል ማለት ነው። እንዲሁም ደግሞ አሰልጣኝ ሩበን አሞሪም እንደተናገሩት ከሆነ ቦርኖ ፈርናንዴስ ስራዬን ለመንጠቅ ጉጉት ሳይኖሩ አይቀርም ሲሉ ገልጸዋል። በዚህ ጉዳይ ላይ እስቲ ሰፊ ማብራሪያንም የምንሰጠው ይሆናል ማለት ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆይታ እንድታደርጉ ስንል በአክብሮት እንጋብዛለን። እስከዛው ድረስ ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። አብራችሁን ቆዩ። በመጀመሪያ መረጃችን ስንመለከት አንቶine ሴሜኒዮን እናገኛለን። አንቶine ሴሜኒዮ ከማንቸስተር ሲቲ ጋር በትላንትናው ዕለት በድርድር ከስምምነት መድረሱን ቤን ጃኮብስ ዘግቧል። ታዲያ ይህ ተጫዋች በግል ጥቅማ ጥቅም ዙሪያ ከስምምነት መድረሱን ተዘግቧል። አሁን የቀረው የሁለቱ ክለቦች የሲቲና የበርነማውዝ የድርድር ሁኔታ ነው። በቀጣዮቹ 48 ሰዓታት ውስጥ ይጠናቀቃል ተብሎም ተስፋ እንደሚያደርጉም ቤን ጃኮብስ ጨምሮ የዘገበው መረጃ ነው። ታዲያ ሴሜኒዮ ለበርነማውዝም ዛሬ የመጨረሻውን ጨዋታም ሊያደርግም ይችላል ተብሎም እየተጠበቀ ይገኛል። ምክንያቱም ዕለተ ረቡዕ ማለትም በነገው ዕለት የዝውውር መስኮት አሃዱ ብሎ ይከፈታል። ታዲያ በዚህ ዕለት ምናልባትም ከፈራሚዎች ሁሉ ቀዳሚው ሴሜኒዮ ይሆናል እየተባለ ይገኛልና በዚህም የመጨረሻ ጨዋታውን ሊያደርግ ይችላል ተብሎ ይጠበቃል። ከተሰናበተም እነሆ መልእክቱን እያሳየን ይገኛል ማለት ነው። ወደ አርሰናል ቤት ስናመራ አርሰናሎች ዛሬ ከአስቶን ቪላ ጋር ከሚያደርጉት ጨዋታ ቀደም ብለው እንግዲህ አሰልጣኝ ሚኬል አርቴታ ጋዜጣዊ መግለጫ ሰጥቶ ነበር። ታዲያ ተምኔሉ ላይ ተመልክታችሁ እንደመጣችሁት ከሆነ እንደተናገሩትም ከሆነ የተጫዋቾች ፊርማም እንደሚኖር አረጋግጧል ማለት ነው። ታዲያ አሰልጣኝ ሚኬል አርቴታ ተጫዋቾችን ማስፈረም እንደሚፈልጉ ይታወቃል። ከነዛ መካከል እንደ መረጃዎች ከሆነ የቀድሞ የኢንተር ሚላኑ ተጫዋች የነበረው አሁን በክለብ ብሩጅ ቤት የሚገኘው ተጫዋች አሌክሳንደር ስታንኮቪችን ለማስፈረም አርሰናልና ቶተናም የክለብ ብሩጅን የማልሜዳ ተጫዋች ለማስፈረም ፍላጎት እንዳላቸው እና ከክለቡ ጋር የመጀመሪያ ግንኙነት እንዳደረጉም ጋዜጣ ዴሎ ስፖርት ዘግቧል። ታዲያ የዚህ ልጅ ፍርሚያ አርሰናልን በምን መልኩ ሊጠቅሞ እንደሚችል እንመለከታለን። በተለይ በመሃል ሜዳው ላይ ያለው የበላይነት ይታወቃል አይደል? በነ ዴክላን ራይስ፣ ማርቲን ኦዴጋርድ፣ ዙቢሜንዲ፣ ሚኬል ሜሪኖ እንደገና ደግሞ አሁን ደግሞ ከጉዳት የተመለሰው ካይ ሃቨርትዝንም መመልከት እንችላለን። በመሃል ሜዳው የሚጫወት አይነት ተጫዋች ነው። ሌሎች ተጫዋቾችንም መጥቀስ ይቻላልና ምናልባትም ከነዚህ ተጫዋቾች መካከል ከአርሰናል ሊለቅ የሚችል ተጫዋች እንዳለም ፍንጭ የሚሰጥ ነገር ነው። ምክንያቱም የሁሉ ተጫዋች ኖሮ እንዴት አንድ ተጫዋች የአንድ ሌላ ተጨማሪ የመሃል ሜዳ ተጫዋች ይመጣል የሚለው ጥያቄ ውስጥ ይከተናልና በቀጣዮቹ ጊዜያት አብረን የምንመለከታቸው ጉዳዮች ይሆናሉ። ከጉዳት ጋር በተያያዘ ቀደም ሲል እንደጠቀስኩት ካይ ሃቨርትዝ በልምድ ተካፍሏል። በትላንትናው ዕለት አርሰናሎች በልምምድ ስፍራቸው ላይ ባደረጉት የልምድ መርሃ ግብር ላይ ካይ ሃቨርትዝ እንግዲህ ወደ ሜዳ መመለሱን ተመልክተናል። ከሃቨርትዝ በተጨማሪ ደግሞ ተከላካያቸው ቤንጃሚን ፍራንክሊን ዋይት ደግሞ ሌላው ወደ ሜዳ የተመለሰ ተጫዋቻቸው ነው ማለት ነው። የዚህ ተጫዋች ነገር የሚያስገርመው ነገር ከሁለት ሳምንት በፊት ጉዳት በሚያስተናግድበት ጊዜ ታማኝ ምንጮችም አረጋግጠውት ነበረ። በተለይ እንደነ ፋብሪዚዮ ሮማኖ አይነት ያሉ የመረጃ ምንጮች እንደተናገሩት ከሆነ ከአንድ ወር በላይ ከሜዳ ይርቃል ተብሎ እንደተዘገበ እናስታውሳለን። ነገር ግን በሁለተኛ ሳምንቱ ቤንጃሚን ፍራንክሊን ዋይት ግንባር ሆኖ ወደ ሜዳ መመለሱ ችሏል ማለት ነው። ሃንድ ኦፍ አርሰናል እንደዘገበው ከሆነ
በቀጣዩ ማለትም በዛሬው ዕለት ጨዋታ እንኳን ከስብስቡ ጋር ባይካተት በቀጣዩ ጨዋታ ላይ መሳተፍ እድሉ እጅግ በጣም ከፍተኛ ነው ሲልም ነው የገለጸ የሚገኘው። በሌሎች መረጃዎች ደግሞ ስንመለከት ማንቸስተር ዩናይትድን እናገኛለን። በዚህ መረጃ እንግዲህ ማርከስ ራሽፎርድን የተመለከተ መረጃ ወጥቷል። በባርሴሎና የመቀጠል እድሉ የጠበበ ነው ሲል ዴሊ ሜል ያስነበበው። የልጁ እቅድ በዛው በባርሳ መቆየት ቢሆንም ነገር ግን ክለቡ እንደፈለገው እየተመለከትን አንገኝም ሲል አስታውቋል። በክረምቱ ወደ እናት ክለቡ ማንቸስተር ዩናይትድ የሚመለስ ይሆናል። ታዲያ መዳረሻው ደግሞ ፒኤስጂ ካልሆነም ደግሞ የሳውዲ በርከት ያሉ ክለቦችም ተጫዋቹን ለማስፈረም ለእናት ክለቡ ከ30 ሚሊዮን ፓውንድ እስከ 50 ሚሊዮን ፓውንድ ከፍ ለማድረግ እያጤኑበት ይገኛሉ ሲልም ተጨምሮ አስነብቧል ማለት ነው። በዚህም ማንቸስተር ዩናይትዶች በዚህ ዝውውር ሂደት ላይ ደስተኛ የሚሆኑ አይመስልም። በተለይ በባርሴሎና ቤት እያሳየ የሚገኘው እንቅስቃሴ እጅግ በጣም አመርቂ የሚባል ነው አይደለ? በዚህ ውድድር ዘመን ከ10 በላይ የግብ ተሳትፎችን እያስመዘገበ ይገኛል ገና በአጋማሽ ሲዝን ላይ ማለት ነው። ታዲያ ማርከስ ራሽፎርድ እያሳየ ካለው አቋም አንጻር ባርሴሎናዎች ፍላጎታቸው ያን ያክልም የጠጠረ እንዳልሆነ ነው እየተመለከትን ያለ ነው። አሁን ግን ተጫዋቹ ትኩረቱ ሙሉ ለሙሉ የዓለም ዋንጫ ላይ እንደሆነ ነው ተጨምሮ የተዘገበው ማለት ነው። በዚህም የማርከስ ራሽፎርድና የባርሴሎና ነገር ያከተመ ይመስላል። በዚሁ ወደ ባርሴሎና ደግሞ ስናመራ ታዲያ ራሽፎርድን የሚሸኙ ከሆነ ተተኪው ተጫዋች ማን ነው የሚለውን ከተመለከትን በክረምቱ የዝውውር መስኮት ቭላሆቪችን ለማስፈረም ፍላጎት እንዳላቸው ማርካ ይዞት የወጣው መረጃ ያሳየናል። ከተጫዋቹ ጋር ንግግር ማድረግ መጀመራቸውን ማርካ ጨምሮ ዘግቦታል ማለት ነው። በዚህም እንግዲህ በቀጣዮቹ ጊዜያት ያው በጥር የዝውውር መስኮት እንደማይፈርም ግልጽ ነው። ነገር ግን በክረምቱ ለማስፈረም ጥረት እንደሚያደርጉ ተመልክተናል። በማንቸስተር ዩናይትድ በኩል እጅግ በጣም አስደናቂው አስገራሚውና አስቂኙ መረጃ የሆነው በትላንትናው ዕለት ተመልክተን ነበረ። አሞሪም በጨዋታው ማለትም በቀጣዩ ጨዋታ ስለሚኖራቸው የጨዋታ መርሃ ግብር ጋዜጣዊ መግለጫ ሲሰጡ ነበር። ከወልቭስ ጋር ከሚያደርጉት ጨዋታ በፊት ጋዜጣዊ መግለጫ በትላንትናው ዕለት ሲሰጡ ነበረ። ታዲያ ከሰጧቸው መግለጫዎች መካከል አንድ ትኩረትን የሚስብ መረጃ አውጥተዋል። እሱም ስለ ቡርኖ የአመራር ብቃት ነው። ታዲያ ቡርኖ ፈርናንዴስ በጉዳት ምክንያት ከቡርኖ መገለሉን እናስታውሳለን። ልምምድ ማድረግም እየቻለ አይገኝም እና ታዲያ በትላንትናው ዕለት ደግሞ አሞሪም የልጁን ጥንካሬ የሚጨምር አይነት አስተያየትም ገልጸው ተመልክተናል። ሁሉንም ልምምድ መጥቶ ሲከታተል ነበርም ብለው ተናግሯል። እንግዲህ አንድ ተጫዋች በልምምድ በጉዳት ምክንያት ልምምድ ሜዳ ላይ መገኘት ሳይችል ከቀረ ያው ቤቱ እንዲቀር ይፈቀድለታል እንደፈለገው ወይ ደግሞ የሕክምና ባለሙያ ጋር ሄዶ የልምምድ ሁኔታዎችን ለማድረግ የሚጠርበትን ሁኔታዎች መሞከር የሚችልበት እድል ይፈጠሩለት ነበረ። ነገር ግን ቡርኖ ሚጌል ፈርናንዴዝ ከነዚህ ሁሉ ክትትሎች በኋላ ወደ ልምምድ መጥቶ ቁጭ ብሎ እየተመለከተ የቡድን አጋሮቹ ልምድ በሚያደርጉበት ጊዜ ሲከታተል እንደነበር አሞሪም ተናግሯል። አንዳንዴ በእኔ ቦታ አሰልጣኝ መሆን የሚፈልግ ይመስለኛልም ሲሉም ስላቅ ያለው ነገርም መልእክት አስተላልፈዋል። የሚሆነበት ምክንያት እንግዲህ አሰልጣኞች ናቸው ቢጎዱም ባይጎዱም የቡድናቸው የጨዋታ ስልት ሊያስጨንቃቸው ግድም ይላቸው። ነገር ግን ቡርኖ ሚጌል ፈርናንዴዝ ከተጫዋችነት ባህሪ በዘለለ የአሰልጣኝነት ባህሪ እንዳለውም እየተናገሩ እየተመለከትንም እንገኛለን ማለት ነው። በዚህም እንግዲህ አሰልጣኝ ሩበን አሞሪም በቡርኖ ፈርናንዴዝ ዙሪያ የተናገሩት መረጃ ይህንን ይመስላል። አሰልጣኝ ኤንዞ ማሪስካ ከበርንማውዝ ጋር ከሚደረገው የመጨረሻ መርሃ ግብራቸው ጨዋታ ሊሆን ይችላልም ሲል መረጃዎች እየወጡ ይገኛሉ። በእርግጥ ትክክለኛ መረጃ ናቸው ወይ የሚለው ነገር እርግጥ አይደለም። ታዲያ ይህንን መረጃ ዋቢ ላርግላችሁ። ታዲያ ቼልሲዎች ኤንዞ ማሪስካን የሚለቁ ከሆነ ዣቢ አሎንሶን በቅርበት እየተከታተሉት እንደሆነ ተመልክቷል። በማድሪድ ያለውን ነገርም እያጣራ ይገኛል። ዣቢ አሎንሶ ከማድሪድ ጋር ያለው ነገር ይታወቃል አይደል? በቅርብ ጊዜያት የውጤት ማጣት ሂደት ውስጥ ነበረ። ነገር ግን ምስጋና ለሮድሪጎ ጎኤዝም ይግባና ከመሰናበት አድኗቸዋል፣ አትርፏቸዋልም። ታዲያ በቀጣይ ዳግም የውጤት ቀውስ ውስጥ የሚገቡ ከሆነ ከማድሪድ ቤት መውጣታቸው የሚቀር አይመስልም። ታዲያ ቼልሲዎች ኢንዞ ማሪስካን የሚያስወጡ ከሆነ ዣቢ አሎንሶ
የማሬስካ ተተኪ ሆኖ ወደ ለንደን ለማስፈር ጥረት እንደሚያደርጉ መረጃው አትቶ ዘግቦታል ማለት ነው። በዚህም እንግዲህ በቀጣዮቹ ጊዜያት የዝውውር መስኮቱ ሲከፈት አብረን የምንመለከተው ዋነኛው ርዕሳችን ይሆናል። ቼልሲዎች የጄምስ ማካቲን ሁኔታ እየተከታተሉ ካሉ ክለቦች መካከል አንዱ እንደሆነ ይታወቃል። ቅድም እንደነገርኳችሁ ማሬስካ የመልቀቅ እድል አለው። ነገር ግን የማይለቅ ከሆነ የማካቲ አድናቂ እንደሆነም ተዘግቧል። ምክንያቱም ደግሞ በማንቸስተር ሲቲ ቤት ከዚህ ቀደም የአሰልጣኝ አጋር የአሰልጣኝ የቡድን ስታፍ አባል እንደነበረም እናስታውሳለን። ታዲያ ከዚህ ከቼልሲዎች በመቀጠል ደግሞ ሊድስ ዩናይትድ፣ በርንማውዝ፣ ፉልሃም እና ሰንደርላንድን የዚህ ልጅ ፊርማ ከሚፈልጉ ክለቦች መካከል ዋነኞቹ ሆኖ ይጠቀሳሉ። ተከታታዮቻችን ይህ የዛሬው መረጃችን ይህንን ይመስላል። በቀጣዮቹ ቀናት እንግዲህ በቀጣዮቹ መረጃ እስክንገናኝ ድረስ እናንተም ቻናሉን ሰብስክራይብ፣ ቪዲዮ ላይክ እንዲሁም ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ ያስቀመጣችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። ሰላም።